በሰሜን ኢትዮጵያ ዳግም አደገኛ የጦርነት ማዕበል አንሰራራ። በራያ ቆቦ ጮቢ በር በተባለ ስፍራ ከጧቱ 1 ሰዓት ተኩል ጀምሮ በከባድ መሳሪያ የታገዙ ከፍተኛ ውጊያ መፈንዳቱን ተሰማ። የህወሓትና የፋኖ ኃይሎች በመቀናጀት ጥቃት መክፈታቸውንና የመከላከያ ሰራዊት ከባድ የአጸፋ ምላሽ መስጠት መጀመሩ ሲገለጽ፣ በራያ ቆቦ ከተማ የትራንስፖርት እገዳ ተጥሎ ነዋሪው በከፍተኛ ፍርሃት ውስጥ ይገኛል ተብሏል። በሌላ በኩል በደላንታ ፀሐይ መውጫ በሌሊት ሰርጎ መግባትና በጋማ ከብቶች መሳሪያ የማጓጓዝ ስራ መጀመሩም ተሰምቷል። በራያ ደላንታና መጋሌ ተራራ ላይ የተቀሰቀሰው የዚህ አዲስ ግጭት ሙሉ ዝርዝር መረጃ አሁን ይደርሳችኋል። እስከ መጨረሻው ይከታተሉን። ሰላም የተወደዳችሁና የተከበራችሁ አድማጮቻችን፣ የፋይዳ ቲዩብ ነው። ለፋይዳ ሚዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁ ደግሞ ሼር እያደረጋችሁ ይህንን አዲስና ወቅታዊ ዜና እንድታደምጡ እንጋብዛለን። አሁን ወደ መረጃው እናምራ። በራያ ቆቦ ግንባር በከባድ መሳሪያ የታገዘ ግጭት መቀስቀሱ ተሰማ። በፌዴራል መንግስቱና በህወሓት ኃይሎች መካከል የተከሰተው ወታደራዊ ውጥረት በተጋጋለበት ወቅት የፋኖ ኃይሎች እና የህወሓት ጦር መቀናጀት በከባድ መሳሪያ የታገዘ ድብደባ መጀመራቸው ተገልጿል። በሰሜን ወሎ ራያ ድላንታና መጋለ የከባድ መሳሪያዎች ጋጋታ ተፈጥሯል። የመከላከያ ሰራዊት በበኩሉ ከባድ የአጸፋ ምላሽ መስጠት መጀመሩ ተሰምቷል ተብሏል። የህወሓት ኃይሎች ድንበር ጥሰው በመግባት ላይ ናቸው። በሰሜን ኢትዮጵያ ክፍል ሰላምና መረጋጋትን ተስፋ አድርገው የነበሩት በሚሊዮን የሚቆጠሩ ህዝቦች ዳግም በከባድ የጦርነት ማዕበል በታንኮች ግርግርና በከፍተኛ የፍርሃት ጥላ ስር መውደቃቸውን የሚያረጋግጥ እጅግ አሳሳቢ መረጃዎች እየወጡ ነው። በሰሜን ወሎ ዞን ራያ ቆቦ ወረዳ በከባድ መሳሪያዎች የታገዘ እጅግ አደገኛ የጦርነት እንቅስቃሴዎች መባባሳቸውም ተነግሯል። የህወሓት ኃይሎች ድንበር አቋርጠው ወደ አማራና አፋር ክልሎች በጥልቀት እየገቡ መሆናቸውም ከአካባቢው የወጡ መረጃዎች ያመለክታሉ። ዛሬ ከጧቱ 1 ሰዓት ከ30 ደቂቃ ጀምሮ በሰሜን ወሎ ዞን ራያ ቆቦ ወረዳ ጮቢ በር በተባለ ስፍራ እና በአካባቢው ቀጠናዎች ከፍተኛና በከባድ መሳሪያ የታገዘ ውጊያ በድንገት መፈንዳቱ ተነግሯል። ውጊያው የተከፈተው በራያ ቆቦና በራያ አላማጣ አቅጣጫ የሚገኙ ጮቢ በርና አዲስ ቅኝ የተባሉ ስፍራዎችን ጨምሮ በርካታ ስትራቴጂካዊ ቀጠናዎች ውስጥ በእግረኛና በከባድ መሳሪያዎች ጭምር የታገዘ መሆኑን የአካባቢው ነዋሪዎች ገልጸዋል። ግጭቱ የተከሰተው በድንገት ሳይሆን ባለፉት በርካታ ሳምንታት በህወሓት በኩል ከፍተኛ የሰው ኃይልና የጦር መሳሪያን ወደ ቀጠናው ሲያከማች መቆየቱን የመረጃ ምንጮች አረጋግጠዋል። በሌላ በኩል የመከላከያ ሰራዊትም ወደ ስፍራው ከፍተኛ ኃይል ይዞ በመግባቱ ምክንያት ሁለቱ ኃይሎች በቀጥታ መጋጨታቸውም ተነግሯል። በራያ አካባቢ በተፈጠረው የከባድ መሳሪያ ጥቃት ላይ የህወሓትና በአካባቢው የሚገኙ የፋኖ ታጣቂዎች በመተባበር የፈጸሙት እንደሆነም ነው የተነገረው። እስካሁን ባለው ሁኔታ ውጊያው አሁንም ተባብሶ የቀጠለ ሲሆን በሰዎች ህይወት በንብረትና በማህበራዊ ኑሮ ላይ የደረሰውን አጠቃላይ ጉዳት መጠን ለጊዜው በውል ማወቅ አልተቻለም። በጉዳዩ ላይ ከስፍራው ተጨማሪ ማብራሪያ የሰጡ የመረጃ ምንጮቻችን እንዳረጋገጡት በራያ ቆቦ ከተማ እና ዙሪያዋ ከፍተኛ የጸጥታ ትራንስፖርት እገዳዎችም ተጥለዋል። በከተማዋ የባጃጅና የመኪና እንቅስቃሴዎች ሙሉ በሙሉ እንዲቆሙ የተደረገ ሲሆን አሽከርካሪዎች ባጃጆቻቸውን አስገብተው በቤት ውስጥ እንዲቆዩ በይፋ ትዕዛዝ ተሰጥቷል። ይህ እገዳ የተጣለው የዞኑና የወረዳ የጸጥታ አካላት ከፌዴራል ፖሊስ ጋር በመሆን በከተማዋ ድንገተኛና አስቸኳይ የደህንነት ውይይቶችና ስብሰባዎችን በማድረጋቸው ምክንያት ነው ተብሏል። የከተማዋ ነዋሪዎች ከገበያና ከመሰረታዊ እንቅስቃሴዎች በመታቀብ ከፍተኛ ስጋት ውስጥ ሆነው የሁኔታውን መቀያየር በመጠባበቅ ላይ ይገኛሉ። በሌላ ግንባር የህወሓት ጦር
አባላት በአማራ ክልል ድንበር ጥሰው በመግባታቸው የተሰማ ሲሆን በአማራ ክልል ደላንታ ወረዳ ፀሐይ መውጫ ተብሎ በሚጠራው እጅግ ስትራቴጂካዊ አካባቢ የህወሓትና ተባባሪ ታጣቂዎች ሰርጎ መግባትና የግጭት ስጋት መፍጠራቸው ተነግሯል። ታጣቂዎቹ ከራያ ቆቦና ከአላማጣ በመነሳት በእግር በማቋረጥ መንገድ በመሄድ በመርሳ በኩል ዞረው ወደ ፀሐይ መውጫ ሰርገው መግባታቸው ተነግሯል። ከአንድ እስከ 5 ባሉ አነስተኛ ቡድኖች በመከፋፈል የሚታይ የጦር መሳሪያ ሳይዙ በሌሊት ጉዞ በማድረግ ወደ ስፍራው እንደገቡ ነው የተነገረው። በፀሐይ መውጫ ለታጣቂዎቹ የሚሆኑ የጦር መሳሪያ በጋማ ከብቶች ማለትም በአህያ፣ በበቅሎ፣ በግመልና በፈረስ ተጭኖ ወደ አካባቢ የማድረስ ስራ በስፋት እየተከናወነ ነው ተብሏል። ይህ ስልት ህወሓት ከ3 ዓመታት በፊት በሰሜኑ ጦርነት ወቅት ይጠቀምበት የነበረውን የሰርጎ መግቢያ ዘዴ ዳግም እየተጠቀመበት ይገኛልም ተብሏል። በደላንታ የጦርነት ዝግጅት መሃል ደግሞ ከሰሞኑ በራያ አላማጣ አካባቢ መሬዋ በተባለ ትምህርት ቤት እና በሌሎች ስፍራዎች ላይ በተፈጸመው ከፍተኛ የድሮን ጥቃት በታጣቂዎች ዘንድ ከፍተኛ መደናገጥ ተፈጥሮ የነበረ ቢሆንም አሁንም ቀሪ የታጣቂ ኃይሎች በፀሐይ መውጫ በመሰባሰብ ላይ ይገኛሉ። ነዋሪዎችም ተኩስ ሳይጀመር ነገሮችን በሰላም ይፈቱ በማለት በከፍተኛ የፍርሃት ጥላ ስር ይገኛሉም ተብሏል። በሌላ በኩል በአፋርና በትግራይ ክልሎች አዋሳኞች በሚገኙ ስትራቴጂካዊ ተራራማ አካባቢዎች ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። የፌዴራል መንግስትና የህወሓት ኃይሎች መካከል ወታደራዊ ውጥረት በጨመረበት ወቅት ከባድ መሳሪያ የጫኑ የህወሓት ኃይሎች ወደ አማራና አፋር ክልል መግባታቸውን ቀጥሏል። መጋሌ ተራራ ለወታደራዊና ለከባድ መሳሪያ ጥቃት እጅግ አመቺ የሆነ ከፍተኛ ጂኦግራፊያዊ አቀማመጥ ያለው በመሆኑ ሁለቱም ኃይሎች ቦታውን ለመቆጣጠር የሚያደርጉትን ፉክክር ውጥረቱን በከፍተኛ ሁኔታ አባብሶታል። ታጣቂዎች ምሽግ በሚቆፍሩበትና ስትራቴጂካዊ ቦታዎችን ለመያዝ በሚንቀሳቀሱበት ወቅት አልፎ አልፎ የሚሰሙት የተኩስ ልውውጦች ማህበረሰቡን በድንጋጤ ላይ ጥለውታልም ተብሏል። ውድ ቤተሰቦቻችን እንግዲህ ለዛሬ ያደመጣችሁት ወቅታዊና አሁናዊ መረጃ ይህንን ይመስላል። እንግዲህ ይህ ቻናላችን እንደሚታወቀው አዲስና ገና ከዜሮ የጀመረ ቻናል ነው። ሁላችሁም እንግዲህ ይህንን ቻናል እንደምታበረታቱልን ተስፋ እናደርጋለን። በዛሬ ደግሞ ሐሳብ አስተያየቶቻችሁን ቁጭ ብታደርጉልን እጅግ በጣም የከበረ ደስታ ይሰማናል። ሁላችሁም ቢሆን ከጎናችን ስለሆናችሁ ከልብ እያመሰገንን እንግዲህ የዛሬው መረጃችንን እዚህ ጋር እንቋጫለን። እናንተ የተሰማችሁ ሐሳብ አስተያየት ካለ ኮሜንት ላይ አስቀምጡልን። በዚህ ዝግጅት ላይ መቅረብ ያለበትንና መቅረብ የሌለበት ነገር አለ ብላችሁ የምታምኑት ምንም አይነት ነገር ካለ በኮሜንት እንድታሳውቁን ስንል በትህትና እናሳውቃችኋለን። እንደሚታወቀው ይህንን ዝግጅት ሳቀርብላችሁ ያልተመቻችሁ ነገር ካለ ይህ ነገር ቢቀር፣ ይህ ነገር ቢወጣ፣ ይህ ነገር ባይቀርብ የምትሉት ምንም አይነት ነገር ካለ አሳውቁኝና እኔ ደግሞ መቅረት ያለበትን እያስቀረሁኝ መግባት ያለበትን ደግሞ እያስገባሁኝ ትክክለኛና ለእናንተ ምቹ የሆነ ፕሮግራምን ማቅረብ እፈልጋለሁ።